ዱባይ ላይ በሌሊት ተነስቶ የኔ መሰለ የብርሃን ጮራ ማየት ቀናችን ብሩህ እንዲሆንልን ያደርጋል። አሁን ይሄን የሚያይ ሰው እኮ ሰዓቱን ቢጠይቅ 2 ሰዓት 3 ሰዓት ሊል ይችላል። ሰዓቱ ግን ገና ከንጋቱ 12 ሰዓት ላይ ነው። ምን እንዳነሳሳኝ ባላቅም ልብሴን ካጣጠፍኩኝ በኋላ ሻንጤ ውስጥ ለመልስ ስል ያገኘሁትን እዩ። 3 የተረሳ ካልሲ ለአደጋ ጊዜ ሻግ የተመቱ ናቸው። በጧቱ ቡና ለመጠጣት ሀሳብ አልነበረኝም፣ ግን ቤት ውስጥ እጣን ሲጫጫሳ አልቻልኩም። በነገራችን ላይ በጣም የውበት አድናቂ ነኝ። ምን አይነት ይማርካል ካላችሁኝ ከሽምጧ ቀጠን ብላ አፍንጫ የረዘመችውን BMW M5 ይመቸኛል። ስራ ቦታ እንደደረስን እንደተለመደው ለሎደሩ ትዕዛዝ መስጠትና አብሬው እንድንቀሳቀስ ታዝዤ ከስሩ ስሯሯጥ ውሃን ያደረገኝ ሹፌሩ አታርግ የተባለውን እያደረገ ስንጨቃጨቅ ነው ያለው። መቼ ነው ግን እኛም የሀገራችንን ባንዲራ በየቦታው እንዲምንለጥፈው? ለማንኛውም እዚህ ሳይት ላይ የነበረንን የስራ ቆይታ አጠናቀን ወደ ቀጣዩ ሳይት ሊወስደን ኃላፊያችን መጥቷል። መኪና ውስጥ ብቻዬን ስሆን እጄን እንደዚህ ሰቅዬ መሄድ ያስደስተኛል። ሁለተኛ ስራ ቦታችን ላይ ስንደርስ ምሳ ሰዓት ደርሶ ስለነበረ ረፍት እናደርጋለን። ስንደርስ ምሳ ሰዓቱ እንኳን አልፎ ነበር እና ሙባረክ እዛ ስለነበር አብረን ነው ስራ የተሰጠን። እድሜ ለዚህ ሀገር መንግስት ይሁንና ምሳ ሰዓታችን ላይ 2 ሰዓት ተኩል ጭማሪ ተደርጎልናል። ያው ለምሳ ሰዓት ተብሎ ሳይሆን እቺ 3 ወር እስክታልፍ ለፀሐዩ ተብሎ ነው። ይህም ማለት ከ12 ተኩል እስከ 9 ሰዓት ፀሐይ ያለበት ቦታ እንደርስም ማለት ነው። ቢሆንም ግን ድርጅታችን ረፍቱን ስለማይፈልግ ቤት ውስጥ ስራ ፈልጎ ያሰራናል። በዚህ ሳይት ላይ ስንሰራ የነበረው ስራ በመሬት ስር ለተዘረጉት መብራት ኮንዲቶች እነሱን ሲሚንቶ አብኩቶ ማልበስ ነበር። እርሳስ ቦርሳዬ ውስጥ ስለማይጠፋ ነጣ ያለ ቦታ ብቻ ላግኝ እንጂ ቸክቸክ ነው የሚለኝ። የእጅ ጽሁፊን ከ10 ስንት ትሰጡታላችሁ? ስራችንን ማገባደድ ላይ ሳለን ሲሚንቶ ስለጨረስን ስራ ማቆም አለብን። መውጫ ሰዓታችንም ስለደረሰ ሳናመለክት ዝም ብለናቸዋል። የስልክ ባትሪያችንም ሊዘጋ ቁጥር ጀምሯል። ኮፒ ሊንክ በማድረግ ተባበሩን። ራስ ማርሊ ነኝ። ሰላማችሁ ይብዛ።